በየቀኑ የምንኖርባት ምድር ብዙዎቻችን የምናውቃት ይመስለናል። ነገር ግን አሁንም ሳይንስ ሙሉ በሙሉ መልስ ያላገኘላቸው ቦታዎች አሉ። አንዳንድ ምስጢሮች በጊዜ ተደብቀዋል፣ አንዳንዶች ደግሞ በምድራችን ጥልቀት እና አንዳንዶቹ እስከዛሬ ድረስ ሳይንስን ግራ ያጋባሉ። ዛሬ ደግሞ ከእነዚህ ምስጢሮች ውስጥ 5ቱን በአንድነት እንቃኛለን። ወደ ምስጢር ቲዩብ እንኳን በደህና መጡ። በአንታርክቲካ ነጭ በረዶ መካከል ቀይ ውሃ ሲፈስ ማየት በመጀመሪያ እይታ የማይታመን ይመስላል። ብዙ ሰዎች ደም ነው ብለው አስበው ነበር። እውነታው ግን ከበረዶ ስር ለሚሊዮኖች ዓመታት ተዘግቶ የቆየ በብረት የበለጸገ ጨዋማ ውሃ ነው። ይህ ውሃ ከአየር ጋር ሲገናኝ ብረቱ ኦክሲዳይዝ በመሆን ቀይ ቀለም ይይዛል። የሚያስደንቀው ግን በዚያ እጅግ ከባድ ሁኔታ ውስጥ እንኳን ጥቃቅን ሕዋሳት መኖራቸው ነው። ይህም ሕይወት ከምናስበው በላይ ጠንካራ መሆኑን ያሳያል። እስከ ዛሬ ድረስ ሳይንቲስቶችን ያስገርማል። የሂስዳለን ምስጢራዊ ብርሃኖች። በኖርዌይ አንድ ጸጥ ባለ ሸለቆ ላይ ሰዎች ለ10 ዓመታት ያልተለመዱ ብርሃኖችን ሲመለከቱ ቆይተዋል። አንዳንድ ጊዜ እንደ ነጭ ኳስ ሆነው ይታያሉ። አንዳንድ ጊዜ ቢጫ፣ ቀይ ወይም ሰማያዊ ቀለም ይይዛሉ። በሰማይ ላይ ቀስ ብለው ይንቀሳቀሳሉ፣ ከዚያም በድንገት በፍጥነት ይጠፋሉ። ይህ ክስተት በሺዎች የሚቆጠሩ ሰዎች በዓይናቸው አይተውታል። ሳይንቲስቶችም ለዓመታት በዚህ ሸለቆ የምርምር ጣቢያ በማቋቋም ለማጥናት ሞክረዋል። እስከዛሬ ግን እነዚህ ብርሃኖች በትክክል ከምን እንደሚፈጠሩ ሁሉም የተስማማበት ማብራሪያ የለም። አንዳንዶች ያልተለመደ የከባቢ አየር ኤሌክትሪክ ክስተት ነው ይላሉ። ሌሎች ገና ያልታወቀ የተፈጥሮ ኃይል ሊሆን ይችላል ብለው ያስባሉ። በአሜሪካ ካሊፎርኒያ ውስጥ የሚገኘው ይህ ሰፊ በረሃ ከምድር ላይ በጣም ሞቃታማ በረሃዎች አንዱ ነው። ግን የዚህ ቦታ ትልቁ ሚስጥር ሙቀቱ አይደለም። ግዙፍ ድንጋዮች ማንም ሳይገፋቸው፣ ምንም እንስሳ ሳይጎትታቸው በራሳቸው እንደተንቀሳቀሱ የሚያሳይ ረጅም ዱካዎችን ትተው ይገኛሉ። ለብዙ ዓመታት ይህ ክስተት ታላቅ ሚስጥር ነበር። አንዳንዶች ከተፈጥሮ ኃይል በላይ ነው አሉ። ሌሎች ደግሞ የማይታይ ኃይል ያንቀሳቅሳቸዋል ብለው አመኑ። ከዘመናዊ ምርምር በኋላ ግን በጣም ቀጭን የበረዶ ንብብር፣ ኃይለኛ ነፋስና የእርጥበት ሁኔታ ተጣምረው ድንጋዮቹን ቀስ ብለው እንዲንቀሳቀሱ እንደሚያደርጉ ተገኘ። ይህ ሚስጥር ቢፈታም በራሳቸው የሚጓዙ ድንጋዮችን ማየት አሁንም አስገራሚ ነው። ከሩቅ ሲታይ እጅግ ውብ ይመስላል፣ ግን ውበቱ አደገኛ ነው። የውሃው አልካላይ መጠን እጅግ ከፍተኛ ስለሆነ ብዙ እንስሳት በዚህ ሐይቅ ውስጥ መኖር አይችሉም። አንዳንድ የሞቱ ወፎችና የፍጥረታት እንደ ድንጋይ ተቀርጸው የቆሙ ይመስላል። ይህ ሐይቅ ግን ለሚሊዮኖች ፍላሚንጎች የመራቢያ ስፍራ ነው። አንድ ቦታ ለአንዳንዶች ሞት፣ ሌሎች ደግሞ ሕይወት። ይህ የተፈጥሮ አስደናቂ ሚዛን ነው። በደመና ላይ እንደተንሳፈፈ የሚመስለው ይህ ግዙፍ ተራራ ከምድር ላይ ካሉት እጅግ ጥንታዊ የድንጋይ ቅርጾች አንዱ ነው። ጫፉ ጠፍጣፋ ነው። ዙሪያውን የሚከቡት ቀጥ ያሉ ግዙፍ የድንጋይ ግድግዳዎች ለሚሊዮኖች ዓመታት ከውጭ ዓለም ለይተውታል። በዚህ ምክንያት በላዩ የሚገኙ ብዙ እጽዋትና ፍጥረታት በዓለም ላይ ሌላ ቦታ አይገኙም። በአካባቢው የሚኖሩ ሕዝቦች ይህ ተራራ የአማልክት መኖሪያ እንደሆነ ያምናሉ። ሳይንስ ብዙ ምስጢሮችን ቢያብራራ ይህ ቦታ አሁንም እንደ የጠፋው ዓለም ይጠራል። ምናልባት የምድራችን ትልቁ ምስጢር ገና አልተገኘም። ዓለማችን በሳይንስ ብዙ ምስጢሮችን ብትፈታም አሁንም የማይታወቁ ታሪኮች አሉ። እነዚህ ክስተቶች የሚያሳዩን አንድ ነገር ነው። ዓለም ከምናውቀው በላይ ብዙ ምስጢሮችን ትደብቃለች። ይህን ምስጢር ቲዩብ ክፍል ስለተከታተላችሁ እናመሰግናለን። በሚቀጥለው ምስጢራዊ ጉዞ እስከምንገናኝ ደህና ቆዩን።